ቆይ ይህ ምን ጉድ ነው? ዝም ብለሽ ማየት ነው እንጂ እሱ ነበር እንደዛ በነፍሴ ሲጫወትብኝ የነበረው። ብነግርሽ እንኳን ሰማሽ። እኔ እንዴት እንደዚህ ይሆናል ብዬ ገምታለሁ። ዞር ዞር ብሎ ሲያጣሽ መለሰኝ። አባዬ ያልከኝ ነገር ለማየት ያው እየጠበቅኩኝ ነው። ኧረ ግድ የለም ገና መጀመሩ ነው። አብረን እናያለን። ጥሩ ተዋረደ። አይ እንግዲህ ናቲ ዛሬ ተበልቷል ማለት ነው። ናቲ እንደዚህ አይነት ሲያደርግ ከፍንጅ መያዙ፣ አባዬ በዚህ ያህል መንቃቱ፣ እንዲሁም ደግሞ ትሁት እንደውም ምን ትላለች ይህንን ስትሰማ የሚለውን እውነት ይህንን እንደዚህ አድርጎ በዚህ አክል እንግዲህ ጅል ሲጃጃል ዕቃ ይፈጃል። እንደዚህ ተጃጅሎ ቤት ውስጥ ሴጣን አስመስሎ ይሄ በሲስተም አድርጎ ቤት ለመሸጥ ያሰበ ሰው እንግዲህ አስቡት። ማዘርን የአባባ ሚስትን እንዴት ቁጭ ብላ እንደምታየው እንዴት እንደምታምነው የነበረ ከሁሉም እሱ ይሻላል እያለች እንደነበረ ከተመስገን እናንተ ስለምጠሉት ነው እንጂ እንደውም ለተመስገን ቦታ አልነበራትም ማለት ነው እያለችው ነበረ ማለት ነው። ይሄው አስቡት። አሁን እንግዲህ እንደዚህ ቁጭ ብላ በአይኗ ስታይ ሲያያቸው እንዴት እንደሆነ ደግሞ አይኑን ይገልጣል እንዴ ተሸፋፍኖ ወይ የሆነ ያስደንግጦ ነገር እንኳ አይወጣም እንዴ። የሌባ አይነ ደረቅ መልሶ ልብ አድርግ ይባላል። ራሳቸው ላይ ራሱ አይኑ ይከፍታል። አሁን ምን ለመሆን ነው እንደዚህ የሸፈንኩት ይላል ማለት ነው። እንግዲህ ይቅር ይበለው ናቲ በዚህ ያህል እንደዚህ እያደረገ ነው ማለት ነው። ምንም አባዬ ለትሁት አለመድረሱን እሱ አሳስቡት በጣም ወደዛ ወደዚህ እያለ ነበረ ማለት ነው። ትሁት በድልም ደግሞ እውነት ተዋረደ ብላ ይው ተሰብስበው በቃ ተኙ ሂዱ አላቸው ማለት ነው። በ12 ሰዓት የሚተኛበት ቤት እዚህ ቤት ነው ያየሁት። አይልም ደግሞ ደስ ብሎት እሱ ስራው ሊሰራ ነው እና ሄዶ በቃ ልተኛ ጊዜ ሲገኝ እኮ ማረፍ ነው ብሎ አባባ ሄዶ አረፍ አለ። እሺ በቃ እኔና ልጄን ይህን አንስተን እንመጣለን ሂድ አረፍ በል ነው ያሉት ማዘር። ዛሬ ጉዱን እናያለን አሉና ቀጥ ብለው ይሄዳሉ ማለት ነው። እንግዲህ ሱስ ልብሱን ከፍቶ አምጥቶ ደግሞ ቀሚሱ ለመልበስ ስንት ደቂቃ ጨርሰበት ለበሰና ያው እነሱ ከደረጃ ወርደው በቀኝ በኩል ባለው ክፍል ገቡ ማለት ነው። እሱ ወደ ላይ ሊያስደነግጥ ጎተት ብሎ ሲወጣ እነሱ ሶፋ ላይ ቁጭ ብለው ያገኛቸዋል ማለት ነው። አላስገባሁላችሁም እንጂ እንግዲህ በጣም ነው የደነቀው። በጣም እንዴት ተነቃብኝ፣ አራዳም አራዳ አለበት እንዴ ነው የሚያስብለው። እና እሱ ከፈት ወረድ አድርጎ የሆነ ኩኩሉ የምትጫወቱ ከህፃን ጋር የለም እንደዚህ አይነት ነገር ነው ያደረገው ማለት ነው። ክፍት ብሎ ያያቸዋል ማለት ነው። እንግዲህ አባባ ምን እንደሚሉት እውነት ትልቅ ስትሆኑ የሆነ ነገሮች ምንም አይነት ጥፋት ብታዩ ትቋቋማላችሁ፣ ታገናዝባላችሁ። ወጣት ቢሆን በዛ ሰዓት እንደዚህ ሲያደርግ አባዬ ወጣት ቢሆን ተነስቶ ምን እንደሚያደርገው እንደዚህ አይነት ፌክ ነገር ሲያደርግ በዛ ላይ በቤተሰብ ውስጥ ሆኖ እንዴት ደስ ይለው፣ ይቅርታ እንዴት ዝም ይለው ነበር። ያው ትልቅነት ሽማግሌ መሆን ትልቅ ሰው መሆን እንግዲህ ማገናዘብ፣ መረጋጋት፣ ትዕግስትን ይሰጣል ማለት ነው። እድሜ ያስተምራል የሚለው ነገር ከአባባ አይቻለሁ። እንዲህ ሆኖ ሲመጣ እንግዲህ
እንትናን በድል ቁልጭ እያለች እኮ ቆይ ይሄው ዝም ብለሽ ይው ነው ማለት ነው ያሏት ማለት ነው። እናትየው ምንም ነገር አላሉም። እንዴት አንዳንድ ቀን ምንም አያደርግም ብላችሁ የምታምኑት ሰው ይኖራል። ያው ተመልካቹ ወይም ደግሞ በእነሱ ውስጥ ያሉ ግሩፖች ሁሉም ያውቁታል ናቲ ምን አይነት ሰው እንደሆነ። ግን እቺ እናታችን አታውቀውም። ያንቺ አይምሮ እኮ ንጹህ ወረቀት ማለት ነው። በዚህ ሰዓት አንቺ አታውቂያቸውም። እያንዳንዱ ነገር የሚሆነው ቁጭ ብለሽ መመልከት ነው ብሏት ነበረ ማለት ነው። ከትላንትና ወዲያው ቪዲዮ ማለት ነው። እውነት ነው። ሲመጣ እንግዲህ በሷ ቤት የአባባ ሚስት ናቲ በጣም ጥሩ እንደሆነ ነው ምታምነዋለች። ነገርየው ሲያሳምን የሆነ ሲሸፋፍን አንዳንድ ሰዎች አንደበታቸው አሳማኝና ምንም ጥፋተኛ ቢሆኑ ለአንዳንድ ሰዎች ይጎዳሉ ማለት ነው። እኔና እናንተ ናቲ ጥፋቱን ከበፊት ድራማ ስለምናቅ ነው እንጂ እሷ ያው ብልጥም ስለሆነ እውነት ነው ብላ ነበረ የወሰደችው። ከዛ ልህ መጣ ምን ይላል ምን ይፈጠራል? ከዛ በኋላ በነገው ቪዲዮ ነው ማለት ነው የምናየው። ምን ይበለው አባዬ ምን ይበለው? ከዚህ ቤት ውጣ ከዚህ በኋላ ይበለው ኑር ይበለው? እንዴትስ እንደዚህ ታደርጋለህ ይበለው? ወደ ተመስገን የሚጠቀልለው ነገር ይኑር አይታወቅም። እንግዲህ እጅ ከፍንጅ ተይዟል። በዛ ቪዲዮ ነው ልክ እንደመጣ ሲከፈት ነው ቪዲዮ ያለቀ ማለት ነው። ነገ አብረው የምናየው ይሆናል። የነገው ቪዲዮ ምንድን ነው የሚሆነው? ይሄ እንደዚህ ተከፍቶ በቃ አንተ ናቲ ስራህ እንደዚህ ነው ወይ? እኔ እንደዚህ ነው ወይ የምጠብቅህ? ቤቱ እንደዚህ ነው ወይ የምጠብቀው? አሁን አንተ ልጅ ነህ፣ ትልቅ ሰው ነህ፣ እንዴት እንደዚህ ታደርጋለህ? በማታ ማታ አጋንንት መጣብኝ የምትል የነበረ ሴትዮ እንደዚህ ናት። አንተ ነው ሆይ እንደዚህ እያረከ ነበረ። ስራ ሁሉ አውቃለሁ፣ ግን እንትን ልበል ብዬ ነው በአይኔ ላይ ላረጋግጥ ብዬ ነው ሁሉም እየነገረኝ ነበረ። ያንተ ነገር ያንተ ተንኮል ምንድን ነው የሚያልቀው ብሎ አባባ ከዚህ በኋላ ቤት ልክች ብለህ ለአንዴና ለመጨረሻ እንዳትደርስ ብሎ ያባረረዋል ወይስ አብሮ ያቆየዋል? ናቲስ ምክንያቱም ምንድን ነው የሚለው አብረን ነገ ምና ይሆናል። እሺ ይቅርታ ብሎ ይቅርታውን ጠይቆ ይህን ድርጊቱ ያቆማል ወይስ ሌላ ምክንያት ያመጣል? እንግዲህ ሌላ ምክንያት መቼም እንዲህ ላስደነግጣችሁ ነው ወይም ደግሞ ስፖርት ልወጣ ነው አይላቸው። እንደዚህ ለብሶ እንደዚህ ሆኖ ጂም ልሄድ ነው አይል። ይሄ ሰው ከማፈን ወይስ ለመስረቅ ልወጣ ነው፣ ሌላ ቦታ ልሄድ ነበረ ልንገራችሁ ነግሬያችሁ ልውጣ ብዬ ነው አይል። ሊልም ይችላል። እሱ አይጠፋበትም። እንግዲህ የሚያወራው ነገር እሱ እና እኔ እንደመሰለኝ ማለት ነው ልወጣ ነው፣ እኔ እንደዚህ ላደርግ ነው፣ ላስፈቅዳችሁ ነበረ ሊልም ይችላል። እንግዲህ እሱ አጥንቶበት እንዲህ ቢሆን እንዲህ ነው ብያዝ እነሱ ያው ይተኛሉ አያውቁም ብሎ ነው በሱ ቤት እንደዚህ ማድረጉ ማለት ነው። እስቲ የነገው አብረን የምናየው ይሆናል። ግን ከጥፋቱ መቼም አይማርም። አባዬ ከቤት ያባረረዋል ማለት ነው። ከዚህ በኋላ ምንም አይነት ርህራሄ ወይም ደግሞ ምንም አይነት ነገር ዝም አይለውም። እርግጠኛ ነኝ ያወጣዋል። ውጣ በቃ ከቤት ከዚህ ይበቃሃል ነው የሚለው። በቀጥታ ይወጣል ማለት ነው። እንደውም ለትሁት ራሱ አለመሄድ ያለመድረሴ ሂድ በቃ የምታረገውን የምትችለውን ነገር አድርግ ስትለው እኮ በድል እንዴት ከዚህ አውሬ ጋር ጥያችሁ ሄዳለሁ ነው ያላት ማለት ነው። አውቆታል። እሱ ቤት ሆኖ እንዴት ምን ያመጣል ስትል አይ አንቺ መታቂው እሱም ቤት ስለሆነ በጊዜ ወጥተሽ ተኝ ነው ወደ ላይ ያላት ማለት ነው። እሷም ግን ከነሱ ኋላ ነው የወረደችው እሷ ራሱ እላችኋለሁኝ። እንግዲህ እየጠበቁት ቁጭ ብለው ሞዘዝ እያለ መጣላቸው ማለት ነው። እንግዲህ ተበላ ናቲ ተበላ። በቃ አልሆንለትም የቤቱ እንግዲህ ቲና 500,000 ብር 200,000 ብር እያለች አሁን ምን ይሻለዋል? ምንድን ነው የሚለው? እስቲ ምንድን ነው የሚሻለው? እኔ አላውቅም። እውነት ከእንደዛ አይነት ውርደት እግዚአብሔር ይሰውር። ከእንደዛ አይነት ድርጊት ራስ መጠበቅ። መጥፎ ሰርቶ የሚገኝ ነገር ምንም እንኳ ይሄ ትክክል ባይሆንም እንኳ እውነት ባይሆንም እንኳ ምንድን ነው እያወራሽው ልክ እኮ አይደለም ብትሉኝም እንኳ እንግዲህ እግዚአብሔር ይጠብቅ ነው። ከእንደዚህ አይነት ነገር ምንም ይሁን ምንም የፈለገ ነገር ይሁን ቤተሰብ መጉዳት፣ ተንኮል መስራት ዞሮ በሰራ ነው ጉድማድ ራሳችን ነው የምንገባው ማለት ነው። በቆፈር ነው ይሄ መሆን የሌለበት ሰው ላይ ራሳችን ላይ ሰው ሲያደርግብን ደስ የማይለን ነገር እኛም ለሰው አለማድረግ ነው ብዬ አምናለሁኝ። በያላችሁበት ሰላማችሁ ብትስት ይበልልኝ። ቤተሰብ ለምታረጉኝ፣ ለምታበረታቱኝ፣ ለምታዩ ሰብስክራይብ ለምታረጉ በጣም ነው የማመሰግነው።
እጅግ በጣም አመሰግናለሁ። 13,000 ሰብስክራይብ ልገባ ነው ማለት ነው እና አመሰግናለሁ። ሁላችሁም ነው ማመሰግነው። እንበረታለን፣ እንመጣለን። ያያችሁ እንግዲህ ሰብስክራይብ እያደረጋችሁ አመሰግናለሁ።